ሰላም እንዴት ናችሁ? ዛሬ በዚህ መልእክት የመጣሁት ለሙስሊም ወዳጆቼ ነው። መጽሐፍ ቅዱስ ተበርዟልን ወይስ አልተበረዘም? የእስልምና የጥንት ሊቃውንት በተለይ ደግሞ ወርቃማ በሚባሉት 300 ዓመታት ውስጥ የነበሩ ሊቃውንት ምን አሉ? ምን ይሉስ ነበር? ዛሬ ማመጣላችሁ ሐሳብ አቡ ኡበይድ አልቃሲም ኢብኑ ሰላም የተባለ ሰው ኪታብ አልአምዋል በተባለ መጽሐፍ ውስጥ ገጽ 118 እንደዚህ ይላል። መጽሐፍቱ በዓለም ዙሪያ ተሰራጭተው ስለነበር በቃላት ደረጃ ተለውጠዋል ማለት ለእውቀት ቅርብ አይደለም፣ ተሕሪፍ በትርጓሜ ላይ ነው ይላል። ታዲያ እናንተ መጽሐፉ በቃላት ደረጃ ተለውጧል የምትሉት ከየት አምጥታችሁት ነው? ሊቃውንቶቻችሁ ተሕሪፍ የትርጓሜ እንጂ ተሕሪፍ የጽሑፍ ወይም የቃል እንዳልሆነ ይናገራሉ።